በፈጣሪስ መጨማለቅ ማለት ይሄ ነው። በቃ ሊቨርፑሎች ለአርቢ ላይፕዚግ አጥቂ ለሆነው ሊያንግ ዶማንዲ 100 ሚሊዮን አቅርበው አርቢ ላይፕዚጎች ግን ምን ቢያደርጉ ጥሩ ነው? ውድቅ አደረጉባቸው። እኛ የምንፈልገው 120 ሚሊዮን ነው ብለዋል። ሊቨርፑሎች ይህንን ሂሳብ መክፈል አለባቸው ብዬ አላስብም። የ19 ዓመት ገና ታዳጊ ነው። በዛ ላይ ደግሞ አንድ ደና የሚባል ሲዝን ያሳለፈው አምና ነው እንደው ደና የሚባል ሲዝን ያሳለፈው እንጂ ይህን ያህል ብር ይገባል ብዬ አላስብም። ምን አይነት ኳሊቲ አይተውበት እንደሆነ ይህን ሁሉ ብር ኦፈር እያደረጉ እንደሆነ አላውቅም። በእርግጠኝነት አርቢ ላይፕዚጎች መሸጥ አይፈልጉም እንጂ መሸጥ ቢፈልጉ ኖሮ በ90 ሚሊዮን የሚጨረስ ተጫዋች ነው ብዬ ነው የማስበው እንጂ 120 ሚሊዮን በጣም ውድ ነው ለዚህ ተጫዋች። በመቀጠል ደግሞ ሊቨርፑሎች ይህንን ተጫዋች የማያገኙ ከሆነ ፊታቸውን ወደ የትኞቹ ተጫዋች ሊያዞሩ ይችላሉ ወደሚለው እንመልከት እስኪ። ባርኮላ ነው በቀዳሚነት የሚገኘው። ባርኮላ በጣም ድንቅ የፒኤስጂ አጥቂ በኪቪቻ ክቫራትስኬሊያ እና ዴዝሪ ዶዌ በዛ ቦታ ስለሚጫወቱ እና ኦስማን ዴምቤሌም የመሳሰሉ ኮከቦች ስላሉ በፒኤስጂ ቤት እድል እየተሰጡ አይደለም። ግን ይህንን ኮከብ ቤንች ማድረግ አስቸጋሪውን በፒኤስጂ ቤት እና ይቆያል ተብሎ አይታሰብም እና ሊቨርፑሎች በ60 በ50 ሚሊዮን ይህንን ተጫዋች እስከ 70 ሚሊዮን የሚያገኙት ከሆነ ቢያስፈርሙት በጣም አሪፍ ነው ብዬ አስባለሁ። ወረስት የሆነ ፊኒሽንግ ግን ያለው ግን ይሄ ሊስተካከል ይችላል። እንደምታውቁት ሊቨርፑል ሉዊስ ዲያዝ የሚመሰለ ድንቅ አጥቂ ያለው ግን ሉዊስ ዲያዝም ወረስት የሆነ ፊኒሽንግ ግን ያለው ትዝ ይለኛል በሲቲ ጨዋታ ላይ ሃትሪክ ሰርቶ መውጣት ይችል ነበረ። ግን አንድም ጎል ሲያስቆጥር ነው አንድ አቻ በአንፊልድ የተለያዩበት ጨዋታ ላይ ሲቲ በዛ ዓመት ሻምፒዮን በሆነበት ዓመት ላይ የኤርገን ክሎፕ የመጨረሻ ሲዝን የነበረበት ዓመት ላይ ነው ትዝ ይለኛል እና ወረስት የሆነ ፊኒሽንግ ግን ያለው ግን ስቲል ለሊቨርፑል እጅግ በጣም ጠቃሚ ተጫዋች ነበረ እና ሊሻሻል ይችላል እድሜውም ገና ስለሆነ። በሁለተኛ ደረጃ ላይ የምንገኘው ደግሞ ሊያስፈርሙት ይችላሉ ብለን የምናስበው ደግሞ ሞርጋን ሮጀርስ የአስቶን ቪላው ድንቅ አጥቂ ነው። እስከ 100 ሚሊዮን ይጠራበታል እየተባለ ነው። ተጫዋቾች አሁን ዝም ብለው ነው የሚጠራባቸው። ዝም ብለው አንረዋቸዋል ዋጋዎቹን። ዝም ብሎ ተራ ተጫዋች ዝም ብላችሁ ብትጠይቁ 100 ሚሊዮን ይባላል። ግን 100 ሚሊዮን ለሞርጋን ሮጀርስ ሊገባዋል ብዬ አስባለሁ። በፕሪሚየር ሊግም ራሱን በደንብ ፕሩፍ ስላደረገ እናም በደንብ ብቃቱን ስለምናይ በሊቨርፑል ቤትም ቢመጣ የመሳካት እድል አለው። እዛው ፕሪሚየር ሊጉንም በደንብ ስለተላመደ ፊዚካሊቲውን በደንብ ያውቀዋልና ሞርጋን ሮጀርስን ቢመጣ በጣም ጥሩ ነው። በመቀጠል ደግሞ ብዙ ሰዎች ሮናልዶ አርጅቷል፣ ይህንን የዓለም ዋንጫ መጫወት ያለበት አይመስለኝም፣ ከቤንች መነሳት አለበት ብዙ እየተባለ ነው እና በሊዮኔል ሜሲ በኩል ደግሞ ሃትሪክ በመስራቱ ምክንያት ይሄ ድምጾች ሁሉ ጠፍተዋል። ሮናልዶም 2 ጎል ወይ 1 ጎል አግብቶ ቢሆን ኖሮ እነዚህ ድምጾች ይጠፋሉ ብዬ ነበር የማስበው። በቀጣይ ደግሞ ሮናልዶ የሆነ 2-3 ጎሎችን አግብቶ ሜሲ ደግሞ ካላገባ ደግሞ እነዚህ ድምጾች ሜሲ ላይ መሰማታቸው አይቀርም ብዬ ነው የማስበው እንደኔ እና ይሄ ነገር አሁን ገና በአንድ ጨዋታ መነሳቱ ትክክል አይደለም። በአንድ ጨዋታ ሮናልዶ አርጅቷል። ዓለም ዋንጫ ላይ መጠራት አልነበረበትም። ከፖርቹጋል ጋር ፊት የማያደርግ ተጫዋች ነው አሁን በአሁኑ ሰዓት ላይ እና በጣም ብዙ ሰዎች ሮናልዶ ላይ ጣታቸውን እየቀሰሩ ነበረ እና በፖርቹጋል ቲም ውስጥ ማን ነው ጥሩ የተጫወተው? እስኪ እንመልከት። ብሩኖ ፈርናንዴሽ ነው? ጆዋ ኔቬዝ ነው? ቪቲኒያ ነው? ማንም እኮ ጥሩ እየተጫወተ አልነበረም። ለሮናልዶ ጥሩ ቻንስም እየፈጠሩለት አልነበረም። ሰልፊሽ ነበሩ። ሜሲ በአርጀንቲና ቤት የሚያገኘውን ድጋፍና እሱ እንዲያስቆጥር በቃ ትግል፣ ይሄ ልፋት፣ መዋደቅ ምናምን ሮናልዶ እያገኙ አይደለም እና ገና በመጀመሪያ ጨዋታ እንደዚህ መወቀሱ ሮናልዶ ምንም ነው ደስ ያለኝ። ብቻ በደንብ እንጠብቅ። መጀመሪያ ጨዋታ ላይ በቃ ጥሩ የሚባል ፐርፎርማንስ አለማሳየት በብሔራዊ ቡድኖች ላይ የተለመደ ነው። ሻምፒዮን የሚሆኑ ብሔራዊ ቡድኖች ጥሩ የሚባል ፐርፎርማንስ ላይ ያሳዩ ይችላሉ። አርጀንቲና ሻምፒዮን ስትሆን አላሳየችም፣ ተሸንፋ ነበር። ስቲል በሳውዲ አረቢያ ስፔንም ተሸንፋ ነበር ትዝ ይለኛል እነ ኢኒሽታ የዓለም ዋንጫውን በበሉበት ዓመት ላይ እና ኖርማል ነው፣ ቀለል እናድርገው።